ሰላም ጤና ይስጥልን እንደምሰምታችኋል የነፃ መረጃ ዩቲዩብ ቻናል ቤተሰቦች በመረጃ ሰዓታችን ላይ ዳግም ተገናኝተናል። በዛሬው የመረጃ ሰዓቴ ላይ ደግሞ የብዙዎቻችሁ ጥያቄ ነው አንዲት እናት ማርገዟን በትክክል መቼ ነው ማረጋገጥ የምትችለው የሚለው ነው። እሱ ላይ የጤና ባለሙያዎች ያስቀመጡት ምን አይነት ምላሽ አለ ይሄንን ማጋራችሁ ይሆናል። ብዙዎቻችሁ ትጠይቃላችሁ ቀድማችሁ ቼክ ታደርጉና ምናልባትም ኔጌቲቭ የሆነ ውጤት ስታገኙ መቼ ነው ቼክ ማድረግ ያለብን የሰጠኝ ውጤት አንድ መስመር ብቻ ነው ብላችሁ ጥያቄ ታነሳላችሁ። ስለዚህ እዚህ ላይ ነው መረጃችን የሚሆነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ፣ መረጃው ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በቀጥታ ወደ መረጃው እናልፋለን። አብራችሁን ቆዩ። ተመልሻለሁ። ብዙዎቻችን እንግዲህ የወር አበባችን ከመጣ ከ3 ሳምንት በኋላ ሊሆን ይችላል ሁለተኛው ሳምንት ላይ በቶሎ ማርገዛችንን ለማረጋገጥ ከመፈለጋችን ጋር ተያይዞ ቼክ እናደርጋለን። በዛ ሰዓት ደግሞ አንድ መስመር ብቻ ሊሆን ይችላል የሚሰጠን ወይም ኔጌቲቭ የሆነ ውጤት ይሰጠናል የምንመረምርበት መሳሪያ። በዛ ሰዓት በቃ እርግዝና አልተፈጠረም ማለት ነው። ምናልባትም ሰውነታችንን ለማርገዝ ዝግጁ አድርገን ነው ስለነበረ እናዳምጠዋለን እና የሚሰማን ምልክት ምናምን ይኖራል። ያ ምልክት ትክክል አልነበረም፣ እርጉዝ አይደለሁም ማለት ነው፣ ተሳስቻለሁ ብለን ለራሳችን እንደመድም እንችላለን። ያ ግን ትክክል እንዳልሆነ የጤና ባለሙያዎች ያስቀምጣሉ። የሚሰማንን ስሜት ተከትለ ነው እንዳለ ሆኖ እርግዝናውን ግን በዛ ሰዓት ማድረጋችን ትክክለኛ ውጤት ላይሰጠን እንደሚችል ነው የሚያስቀምጡልን። ስለዚህ መቼ ነው ትክክለኛ ውጤት ለማግኘት ምርመራ ማድረግ ያለብን? ትክክለኛ ውጤትስ መቼ ነው የምናገኘው የሚለው ነው ዋናው ነገር። እዚህ ላይ ጤና ባለሙያዎች የሚያስቀምጡት መረጃ እንደሚጠቁመው ከሆነ አንዲት እናት የወር አበባዋ ከመጣ ከ4ኛ ሳምንት በኋላ 5ኛ ሳምንት ላይ 6ኛ ሳምንት ድረስ ምርመራ ብታደርግ ትክክለኛ ውጤት ልታገኝ እንደምትችል ያስቀምጣሉ። ወይንም ደግሞ እርግዝና ከተፈጠረ ከ2 ሳምንት በኋላ ማለት ነው 4ኛ እና 5ኛ ሳምንት ላይ እሱ ላይ ቼክ ብታደርግ የቤት ውስጥ መመርመሪያ ሊሆን ይችላል፣ የጤና ተቋም በመሄድ በመመርመር ሊሆን ይችላል፣ ትክክለኛ ውጤት በዛን ወቅት እንደምታገኝ ያስቀምጣሉ። ይህ የሚሆንበት ዋነኛ ምክንያት ደግሞ እርግዝና ከተፈጠረ ከ2ኛ ሳምንት በኋላ ሰውነታችን የሚያመርተው የእርግዝና ሆርሞን አለ፣ ኤችሲጂ የሚባል ሆርሞን። ያን ሆርሞን በብዛት ማምረት ስለምትጀምር በዛም ስለሆነ ምርመራ ስታደርግ የኤችሲጂ ሆርሞን ልኬቱ ስለሆነ የእርግዝናዋን ፖዚቲቭ የሆነ ውጤት የሚያመለክተው እሱ ከዛ በኋላ መመረት ስለሚጀምር በዛን ወቅት ቼክ ብታደርግ ትክክለኛ ውጤት እንደምታገኝ ያስቀምጡልናል። ስለዚህ እርግዝና ከተፈጠረ ከ2ኛ ሳምንት በኋላ ወይንም የወር አበባችን ከመጣበት ቀን ከመጀመሪያው ቀን ጀምረን ቆጥረን ከ4 ሳምንት በኋላ ባለውና እስከ 6 ሳምንት ባለው ጊዜ የእርግዝናችንን ምርመራ ብናደርግ ትክክለኛ ውጤት እንደምናገኝ የጤና ባለሙያዎች ያስቀምጡልናል ማለት ነው። ከዚሁ ጋር በተያያዘ እንዲሁ የወር አበባችን ከቀረ ከሳምንት በኋላ ምርመራውን ብናደርግም ትክክለኛ ውጤት እንደምናገኝ ያስቀምጡልናል ማለት ነው። ያ ማለት 28 ቀን እንጠብቃለን። የወር አበባችን ሬጉላር ከሆነ 28ኛውን ቀን ጠብቀን ካልመጣ 1 ሳምንት እንጨምርበትና ላዩ ላይ ከዛም በኋላ ቼክ ብናደርግ ትክክለኛ የእርግዝና ውጤት ማግኘት እንችላለን ማለት ነው። እንግዲህ ይሄ ሁላ ጉጉታችን ያው ለማርገዝ ፈልገን ከነበረ ሰውነታችን የተለያየ ምልክት ስለሚሰጠን በቶሎ ለማወቅ ከመያዝ ከመጓጓታችን ጋር ተያይዞ ነው። ስለዚህ ረጋ ብንል ግን የወር አበባችን ከቀረ ከሳምንት በኋላ ቼክ ብናደርግ ትክክለኛ ውጤት እንደምናገኝ ያስቀምጡልናል። ከዚህ ጋር በተያያዘ የሚነሳው ጉዳይ ደግሞ እንዴት ነው ምርመራ የምናደርገው? በየትኛውስ ምርመራ ነው ትክክለኛ ውጤት የምናገኘው ብለን እንጠይቃለን። እዚህ ላይ ደግሞ የጤና ባለሙያዎች የሚያስቀምጡት እንግዲህ የተለያዩ እርግዝናችንን የምናረጋግጥባቸው የምርመራ ሂደቶች አሉ። የመጀመሪያው የሚሆነው የሽንት ምርመራ ማድረግ ነው። ይህ ዓለም አቀፍ የሚታወቅ ነው። መጀመሪያ ማርገዛችንን ለማረጋገጥ ሁላችንም እናቶች እንደ ቤተሰብ ቼክ የምናደርገው የቤት ውስጥ መመርመሪያ መሳሪያውን ኪቱን ገዝተን በቤታችን የሽንት ምርመራ ማድረግ ነው። ስለዚህ ይህንን ምርመራ
በማድረግ የመጀመሪያው አማራጭ ይሆናል። ይህንንም በምናደርግበት ወቅት ሁሉ ጊዜ የመጀመሪያ ከእንቅልፋችን ስንነሳ ምንም አይነት ምግብ ሳንመገብ ውሃ ሳንጠጣ የምናገኘውን ሽንት ብንመረምር የበለጠ ትክክለኛ ውጤት ለማግኘት እንደሚረዳ የጤና ባለሙያዎች ያስቀምጡልናል። በዚህም የኤችሲጂ ሆርሞኑን ልኬት በሽንታችን በመለካት ትክክለኛ የሆነ ፖዚቲቭ የሆነ ውጤት በዛ የምርመራ አይነት ልናገኝ እንችላለን። ሌላው ደግሞ ወደ ጤና ተቋም በመሄድ የምናደርገው የደም ምርመራ ነው የሚሆነው። እንግዲህ ወደ ጤና ተቋም ስንሄድ ደግሞ የግዴታ በደም ብቻ አይደለም የሽንት ምርመራ የሚያደርጉልናል። እዛ ደግሞ የበለጠ እርግዝናችንን በዛ መንገድ ቼክ በማድረግ ኤችሲጂ ሆርሞናችንን ለክተው ውጤቱን አረጋግጠው ሊነግሩን የሚችሉበት ሁለተኛው መንገድ እንደሆነ ይቀመጣል። ሌላው ደግሞ የአልትራሳውንድ ምርመራ ነው። የአልትራሳውንድ ምርመራ እንግዲህ በቶሎ እርግዝናችን ቶሎ እንደተፈጠረ ብናደርግ ምናልባትም የልብ ምቱ ሊገኝ ስለማይችል ትክክለኛ ውጤት በዛ ሰዓት ላይ ለማግኘት ልንቸገር እንችላለን። ስለዚህ እንደ ጤና ባለሙያዎች መረጃ ከሆነ አንዲት እናት ካረገዘች ከ9ኛ ሳምንት ጀምሮ እስከ 13ኛ ሳምንት ባለው ጊዜ የመጀመሪያ የእርግዝናዋን አልትራሳውንድ በምታደርግበት ወቅት በትክክል ማርገዟን በዛ አጋጣሚ ልታረጋግጥ እንደምትችል ጭምር የጤና ባለሙያዎች የሚያስቀምጡልን ሌላኛው መንገድ ይሆናል። እኔ ያላነሳኋቸው ሌሎች በርካታ ነጥቦች ሊኖሩ ይችላሉ። እሱን ደግሞ እናንተ የምታውቋቸው ካላችሁ ኮሜንት ላይ ያስቀምጣችሁልን እንማማርባችኋለን። በተለይ የጤና ባለሙያዎች ሆናችሁ ይህንን ቻናል የምትከታተሉ ካላችሁ የእናንተ እርዳታ ደግሞ ኮሜንት ላይ ብትጽፉልን ለእናቶች ስለሚጠቅም እንጠይቃለን ማለት ነው። ከዚህ ጋር አያይዘን ማርገዛችንን ካረጋገጥን በኋላ በቶሎ ወደ ሕክምና ተቋም በመሄድ ቼክ አድርገን እዛ አረጋግጠን ክትትላችንን ለመያዝ ቀጠሮ መያዝ መዘንጋት የለብንም። እንደዚሁ ካረጋገጥን ጊዜ ጀምሮ ደግሞ የራሳችንን የአኗኗር ዘይቤያችንን ሁል ጊዜ ነው ብለው መቀየር አለብን። እዚህ ላይ ነው የጤና ባለሙያዎች ወደሚመክሩን ፎሊክ አሲድ መውሰድ፣ ሌሎችም ፕሪናታል ቪታሚንሶችን መውሰድ ይኖርብናል። የአመጋገባችንን ዘይቤ መቀየር አለብን። የራሳችንን ጤና በሚገባ ነው መጠበቅ ያለብን። በቂ ረፍት ማግኘት፣ የአካል ብቃት እንቅስቃሴ ማድረግ እርግዝናችንን ካረጋገጥን በኋላ ከዚህ ቀደም የምናደርጋቸው አላስፈላጊ አልባሌ ድርጊቶች ከነበሩ እነዛን ማቋረጥ፣ አልኮል መጠጣት ከሆነ አልኮል ሙሉ ለሙሉ ማቆም ይኖርብናል። ሲጋራ ማጨስ፣ መቃም፣ እነዚህ አላስፈላጊ የሆነ ሂደት ውስጥ የነበርን ሰዎች ከነበርን እነዛን በማቆም የራሳችንንም ጤንነት የፅንሱንም ጤናማ እድገት ለመጠበቅ ያንን ብናደርግ የተሻለ ጭምር እንደሆነ የጤና ባለሙያዎች ያሳስቡናል። ስለዚህ የዛሬው መረጃችን በአጠቃላይ ይህንን ይመስላል። ቀጣይ በሌላ መረጃ ነው በመረጃ ሰዓታችን የምንገናኘው። ቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃውን ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት የሚኖር ከሆነ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቀጣይ እንገናኛለን። እስከዛው ቸር ሰንብቱ።